በቃ በሰው ሙድ የሚይዝ ሰው ሙድ በቃ ደስ አይለኝም እኔ ለራሴ። በጣም ጥሩ ሙድ እያያዘብህ ከሆነ ስክሪን ሪከርድ አድርገውና ቤትህን ከፍተህ ትረግጠዋለህ። ይኸውልህ ሙድ ያዘብኝ ብለህ ካሰብክ ለምን እኔ እንደዛ አይነት ልጅ አይደለሁም። የበታችነት ስሜት አለብህ። አሁን እሱ ስልክ እያወራ በሌላ ነገር ቢሆንስ የሚስቀው እንዴ? ለምን ይስቃል ነው አልገባኝም። እኔ አሁን መቻልኩ ይሄንን ታዲያ ሙድ የሚይዝብኝ ሳይመቸኝ የሚያልቀው እዚህ ጋር ሙድ እንዲይዝብህ ካልፈቅድለትም የገጠር ልጅ አቡ የገጠር ልጅ ወይንም ሹሙዬ እንካ ሰማይ ሹሙዬ በአንተ ሙድ ከሚያዘው እንደው ስሟን አልጠቀስኩም እኮ አላልኩም ስትል ምን ተባልክ? ተው ነው አይደል? እኔ ይኸውልህ በማስረጃና በመረጃ ነው። ቪዲዮ ላጥፋ እንዴ? ኖ እንዳታጠፋ። ዋን ሰከንድ ይኸውልህ የገጠር ልጅ ለእሱ አይደለም የሰራሁት ስትል ያን ፓርት ዘለን ነው። ምክንያቱም ስሟን ጠርተህ እስካልሰራህ ድረስ ለእሱ አይደለም ካልክ የሚከራከርክ የለም። ኦኬ ካም ዳውን። ሌላ ደግሞ አሁን እኔ በሞተ ሰው የሰራሁት ቪዲዮ ለእሱ አይደለም አልክና ከዛ ደግሞ እዛ ጋር ደግሞ ለቤተሰቦቿ እያለቀሰች ስትፖሰት ስትል ላይክ ክላሽ ያደርጋል፣ ይጋጫል። ሶ የትኛውን ትመርጣለህ? ለእሱ አይደለም የሰራከው ለሌሎች ለሚሞቱ ሰዎች የሰራከው ያንን ቪዲዮ የሞተ ሰው አትፖስቱ ብለህ ያልከው እንደዛ ነው ያልኩት። ለምን በሞተ ሰው ይፖታችሁ የተስለቅሳላችሁ ነው ያልኩት እንጂ ሌላ ምንም ያልኩት የለም። ምንም ነገር የተናገርኩትም ነገር የለም። ጥሩ ኦኬ። ለእሱ አይደለም ብለካል። ለእሱ አይደለም ብለን እንይዘዋለን ይሄንን። እሺ የእንትና የነገሰን ያጎት ልጅነት ከመጀመሪያው ተናግረሃል። ነገሰ ያጎትክ ልጅ እንደሆነ አዎ ያውቃሉ። ጥሩ እሺ። ሌሎቹ አብረውክ የተጓዙ ሰዎች ለምንድን ነው የማይመጡት? ለምን ተደበቁ? ለምን ነገሰ ፋጡማ አብደላ በምትባል ልጅ ስልኩን አነሳ? ለምንድን ነው አሊ ቮይስ አረገለት አንድ ራይት ብቻ የሆነው? ለምንድን ነው ሁሉም የሸሹት? ታዲያ አሁን ይሄ እሺ ከኔ ህይወት ጋር ምን ያገናኛልሽ እኮ? ለምን አይቀርቡም ነው? ጓደኞችክ ናቸው፣ የስደት ጓደኞች አይደለ? እኔ አሁን ስልካቸውን በግድ ፈልጌ ስልካቸውን ፈልገህ አምጥተህ እንጂ እኮ ይቅርህ አትዋሙ ሁላችን። የገጠር ልጅ ለምን እኔ ረጋ ብዬ እንደማወራ ከረጋ ብለህ በጣም አመሰግናለሁ። ስልካቸውን አፈላልገህ ስለሰጠኸኝ። ግን አንድ ሰው ቁጥራቸውን ሰጥቶኝ ግን ልደርስላቸው ካልቻልኩ የማይሰራ ከሆነ ቁጥሩ ሲደወል የማይሰራ ከሆነ ወጥቶ 4 ሰዎች ነን ቁጥራቸው እነሆ ብሎ 4 ሰው ቁጥር ሰጠኝ። ከሶስቶቹ አንደኛው ላይ ገባ። ሶስቶቹ ስልካቸው አይሰራም። አንደኛውን ደውዬለት እንዳውም መጨረሻው 66 ነው ምናምን ደውዬለት 66 አይደለም መጨረሻው 02 መሰለኝ። ሰዋራው ለምን ፈልገህ ነው ሲል ለመረጃ ነው እንደዚህ ነው ኔትወርክ አይሰማም ብሎ አደናቅሮ ዘጋይ። መናገር አልፈለገም ብዬ ደግሜ የማልደወልኩበት መጨረሻው 12 ቁጥር አራት ነን ያልኩበትን ሲያቀርብልኝ 4 ነን ያልኩበትን ማለት ነው። እኔ ከህዝብ ፊት ነው እኮ ጎበዝ። እኔ እኮ አይደለሁም ያለው እኛ የቤቱን ህግ ለምን አታከብርም እባክህ የገጠር ልጅ? ልክ የተሳደብኩበት ምክንያት ሰው እንዲረዳልኝ እያደረገ ነው። ችግር የለውም አይደለም። ህግ ከእውነት ይበልጣል ወይ ነው የኔ ጥያቄ። አይ ይኸውልህ የገጠር ልጅ እዚህ ቤት ይኸውልህ እንዴት መሰለህ፣ እኔ ራሱ የላይቭ ባለቤት ያላልኩት ለምንድን ነው የሚወራው ታዲያ? እኔ ይኸውልህ ታዳምጥና ከዛ ሲጨርስ ይሄን ነጥብ አላልኩም እኔ ትላለህ። እንደዛ ነው እሺ የሰው ልጅ የሚነጋገረው። ይኸውልህ እኔ አሁን እያንዳንዳችሁ የምትናገሩት ለምንድን ነው የማስጨርሰው? እኔ ያላልኩትን እያወራ ታዲያ ለምን አስጨርሰዋለሁ? 4 ነን አላልኩም እኔ ሲጀመር። መጨረሻ ላይ ያለበትን ማስረጃ ጠይቋለሁ እኮ። ማስረጃ አንድ ሰው ማስረጃ እስካላቀረበ ድረስ እኮ ተቀባይነት አይኖረውም። ማንስ እኔ ለምናገረው ነገር ማስረጃ ካላቀረብኩ እንዳታምኑኝ። ሶ 4 ነን ያለበትን ቪዲዮ ሪከርድ አምጣ ኦር ቮይስ ሪከርድ አምጣ እንለዋለን እኮ። አንተ ግን ተረጋግተህ ማዳመጥ ሊኖርብህ ይገባል። እባክህ አዳምጥ እሺ። ቴንኪው እሺ። ሳያቀጥል ስለዚህ እኛ 4 ነን መተው 4ቶቹም ጓደኞቼ ይናገሩ አለ። እሺ ቁጥራቸውን ላክልኝ አልኩት። የላከልኝ ቁጥር አሁን መቼ እንደዋላቅም 17 ተልኮልኛል። 40 ይሄን አሁን መቼ እንደላከ አላቅም።
መጨረሻው 12 መጨረሻው 49 ከይቅርታ ጋር 4 ነን ያለበት ቪዲዮ ስትጨርስ ታሰማናለህ አይደል? 4 ነን ያለበት ቪዲዮ እኔ የለኝም። ላይቭ ላይ አይደለም ያለክ? አሁን ላይቭ ላይ ነው ብንሄድ እናገኘዋለን ሪካርዶ። እኔ ግን አላስኩትም። አሁን የቀኑን ሪካርድ በኋላ ታወጣና ታሳያለህ። 4 ነን ያለበትን ታሰማለህ። ለምን እኮ የላከልኝ ልንገርሽ፣ 4 ነን ብሎ የላከልኝ ቁጥር 4 ቁጥር ነው። 1 49 1 02 1 66 1 12 4 ቁጥር መጨረሻው መጨረሻው ነው የምነግርሽ። 02 የሰይፈ ነው። 66 የአሊ ነው 17 የደጀን ነው። 67 አላከልኝም። 49 ነው የላከልኝ። ማን እንደው አላውቅም። እና ደግሞ መጨረሻው 12 ያጎቱ ልጅ ነገሰ። ይሄን 4ቱን ነው የላከ፣ ሌሎቹን አላከልኝም። ይሄን 4 ቁጥር ላከልኝ። እሺ ብዬ ነገሰ ላይ ደወልኩኝ። የደላላው የጌትነት ወንድም ነኝ አለኝ። የጌትነት ወንድም የደላላው ጌትነት ደላላ ነው እንዴ? ጌትነት የሀና ባለቤት ጓደኛ ነው አይደለም? ደላላ ነው። ኦኬ ለይመች የሰጠው እሱ ነው። ስለዚህ የጌትነት የደላላ ወንድም ነኝ አለኝ። እንደዛ ሲለኝ እሺ አልኩ። አዋራሁት ላይ እንደዛ አድርጌ በእንትን መጨረሻው 49ውን ማንኛው እንደዋላቅም ስለዚህ ጉዳይ ሳነሳበት አደናቅሮ ዘጋበኝ። ብደውልም አላነሳ። መጨረሻው 02 ነው መሰለኝ፣ እሱም አልመለሰ። ይሄ አሊ በላይ ነው የምገባው አለ። አሊ ገባ። እኔ የማውቀው 4 ነው የሰጠኝ ቁጥር 4 ነው ብሎ ነው ሲወራም የነበረው። ሁሉም ሰው እንግዲህ ብዙ ሲሽተው ነው ያለው 4 ናቸው ጓደኞቼ ነው ያለ። ከዛ ውጭ እኔ የማውቀው የለኝም። ግን ያው መረጃ ቪዲዮ ምናምን አላስኩም። ችግር የለውም። ለምሳሌ 3 ጊዜ ጥያቄ አድርገናል። 3 ጊዜውንም አንድ አይነት ጥያቄ ስላልመለሰ አሁን 4 ብለ ምንም ችግር የለው። 44 አለማለቱም እንደውም ጉድ ነው። ጨርሻለሁ። ኦኬ ቴንክ ዩ። 4 ለኔ ደግሞ ትናንትና 4 ያለኝ ስንነሳ ከሳውዲ ስንነሳ ሀና አንድ ሴትና እኔ እና 3 ወንዶች በአጠቃላይ 4 ሆነን ተነሳን። እያንዳንዱ ነገር እኔ ጽፌዋለሁ። እንደገና ሪከርዱም አለ። 4 ሆነን ተነሳን። ከሳውዲ ስንነሳ ነው ያለው። 4 ሆነን ተነሳን ለኔ ያለው። ለአንተ ደግሞ በአጠቃላይ ከሳውዲ እስከ ኢትዮጵያ ነው 4 ነን ያለክ። መንገድ ላይ የተጨመሩ እነዚህ እነማ የቱ ጋር እንደተጨመሩ የጻፍኩት ለምስክር ይቅረቡ ብሎ የሰጠኝ ቁጥር ነው የምልሽ። 4 ነን ያለኝ ሌላ ነገር ለምስክር እንዲመጡ ያንን አብረው የኖሩት አብረው ስንት ይሆኑ ስለዛ ስላላወራን 4 ነን ብሎ ነው ምስክር ይስጡ ጓደኞቼ መተው ብሎ 4 ጓደኞቹን ነው ቁጥር የሰጠን ነው እንጂ ከዛ ይሄን ያልሆነን ነው የሚለውን ሲለፈልፍ ነበር። ግን ብዙም አላስታወስኩም። ብዙ ብሏል ላይ ግን ብዙ ማለት እኔ ያልኩት ለምስክርነት ይምጡ ብሎ አራታቸውም ደግሞ ያንኛው አሊ ምስኪን ሆኖ ዘበራረቀባቸው እንጂ አንድ አይነት ሴራ ጎንጉ ነው እንደመጡ ደግሞ ደርሼባቸው ነው። እሺ ጥሩ። ያው ልክ ለኔ ደግሞ ትናንትና የተናገረው ምንድነው 4 ሆነው ከሳውዲ እንደተነሱ የገጠር ልጅ አሊ ነገሰና ሀና 4 ሆነው ከሳውዲ ተነሱ። ከዛ መንገድ ላይ ደግሞ ከሳቢያ የሚባል ቦታ በቤት መኪና ሄደው የሆነ ቤት ውስጥ ገብተው እንትናን ማነው ስማቸው ልዑልና እንትናን ያገኟቸው። ቆይ ልዑልና ደምሳሽን ያገኟቸው ሽፍታዎቹን ካለፍን በኋላ ነው ያለኝ። እኔ ዲቴል ስለምጠይቅ ይሆናል ሜቢ አዶን ነው። እሺ ደጀን እዚህ ጋር ያለው ደጀን አሊንም ማስገቢው ደስታው ይታለ አሊን ጥሩትና ይግባ። አሊ ና በሉት። አሊ ሼር አድርጉለት። አሊን በነገራችን ላይ በጣም ልኮልኛል። አሊ እንዲመጣ እሱም ይፈልጋል። ማን ነው ስሙ? የገጠር ልጅም አሊ እንዲመጣ ይፈልጋል። ቲክቶክ ልኮልኛል። በጭራሽ ላሰማለትን እኔ ያልኩትም ማለት ነው። እሺ ላሰማሽ አንድ ጊዜ የስ ፕሊስ አሰማ።
የነሱ ነው። የሌሎቹን ደግሞ ከነዚህ ደውዬ ተቀብዬ ከዛ ሁላቸውም አካውንታቸውን ይነግሩኛል። የሁሉንም አካውንት ስክሪንሾት አድርጌ አመጣልሃለሁ። የሁሉንም በቃ ደውልላቸውና ሁሉንም እንዲገቡ ቀጥራቸዋለሁ። ነገር ይኸው ሰማሽ አይደለ? የሌሎቹን እቀበልልሃለሁ ነው ያልኩት። ከሰማሽ ሪከርዱ እስኪ ፕሊስ አንዴ ይቅርታ ጋር አንዴ ክፈተው ድጋሚ በደንብ ልስማው። ሶሪ ልጆች ነው የአራቱ ከኛ ጋር የነበሩ ማለት ነው። የአራቱ የእነሱ ነው። የሌሎቹን ደግሞ ከነዚህ ደውዬ ተቀብዬ ከዛ ሁላቸውም አካውንታቸውን ይነግሩኛል። የሁሉንም አካውንት ስክሪንሾት አድርጌ አመጣልሃለሁ። የሁሉንም ኦኬ በቃ ደውልላቸውና ሁሉንም ክፈተው። አልጨረሰም። ቮይሱ አላለቀም። አቆምከው። እንዲገቡ ቀጥራቸዋለሁ። ነገር ኦኬ። ስለዚህ እዚህ ጋር አሁን የሰማነው ቮይስ የሚለው የእነዚህ አራቱ አብረውን የነበሩ ናቸው። የሌሎቹ ደግሞ ስልካቸው የለኝም፣ አካውንታቸው የለኝም፣ ቲክቶክ አካውንታቸው ማለት ነው። ስክሪንሻት አድርጌ ፈልጌ አምጥቼ እሰጥሃለሁ የሚል ቮይስ ነው የሰማነው አይደል? ሰያ ሀቡ አንድ ነገር ልናገር እዚህ ጋር። እሺ ጓደኞችን አመጣህ? ቆይ ጓደኞችን ጠይቅ። እኔ ጋር ያለውን ውሸት ካለበት መጠየቅ ህዝቡን ፍረዱ። እስኪ ሰያ እስኪ ከፍት ድረስ ሀቡዬ ምናልባት እንዳካሄድ ትልቁ መስመራችን እንዳይሳት ሰውም እንዳይሰላችብን በኋላም ዋና ጉዳዩ ላይ ትኩረት አድርገን እንሂድ። የአራት ነው 9 ነው የሚለውን ትላንትና ያስረዳበት የገጠር ልጅ ከአራት ተነስቶ የደረሰበትን የነገረን ባለፈው ሰያ ጋም የነገረን ኦልሬዲ እኛ 4 ሆነን ነው የሄድነው፣ 3 ወንዶችና አንድ ሀና፣ እኛ ከዛ የተነሳ ነው 4 ነን የሚለው ነገር ላይ ነው እንጂ ፕሮሰስ አድርጎ ትላንት ሲያብራራ ነው ወደ 9 ምናምን የመጣው። እነዛን ነገሮች ከድሮም ሲናገር ነበር። ስለዚህ ወደዛ ጉዳይ እንሂድ። ትክክል ተስፋሽ። ግን እዚህ ጋር የገጠር ልጅም እኮ ሀቄ ተበልቶብኛል፣ 4 ብቻ አላልኩም፣ ውሸታም ተብያለው። ስለዚህ ውሸታም ስለተባልክ ከዚህ በኋላ የምናገረው ምንም አይነት ነገር እውነተኛ ሊሆን አይችልም። በመጀመሪያ ደረጃ እኔ 4 ነን ብቻ እንዳላልኩኝ፣ ስንነሳ ከሳውዲ 4 ነበርን። ኦኬ መንገድ ላይ የቱ ጋ ነው አንደኛ ሲነሱ የተነሱት ከሳውዲ አብረው የተነሱት የገጠር ልጅ እንትና የገጠር ልጅ ሀና አንድ ጊዜ የመጨረሻ የ12ቱን ቁጥር መጨረሻ ላከልኝና ከዛ በኋላ ሌሎቹን ስክሪንሻት አንስቼ ልክልሃለሁ አለኝ። ልክ እንዳለው የአራቶቹን ስክሪንሻት እያነሳ ላከልኝ እንጂ የሌሎቹን አንሱ የሚላቸውን ከአራቱ ውጭ ያሉትን አይደለም። ለምሳሌ 12ቱን ተላከልኝ በኋላ ነው የሌሎቹን ስክሪንሻት እያነሳው ልክልሃለሁ አለኝ። ቁጥራቸውን እኔ ዋትስአፓቸውን ልብ አላልኩም፣ ብዙ ሪካርዱን አላዳመጥኩም። እኔ እሱ የሚልከውም ብዙም አላዳመጥኩም። ኤኒዌይ ሰያ ስላልሰማከው ነው እንጂ አራት ልኮልክ ከዛ ሌሎቹን ደግሞ አላዳመጥኩት አለ ብዙ። ኦኬ ያው በቢዚ ሆነክ ኢትስ ፋይን በቃ ያላዳመጠው ነገር አለ። በጣም ቢዚ ሆኖ መጀመሪያ 4ቱን ልከክ የሌላውን ደግሞ ስለሌለኝ ፈልጌ ልካለው ያልከውን ቮይስ አልሰማውም ነበር። ይሄንን ፓርት እናልፈውና ሁሉም ከላከ በኋላ ሌሎቹም ጨምር ብዬ እኔ ሪካርድ አደረኩት። የአንዱን ልኮልኝ አንድ ብቻ ሲልከ ሌሎቹም ጨምር አልኩት። ከዛ ትንሽ ቆይቶ መልሶ ስክሪንሻት አንስቶ ላከልኝ። እሱን ግን የሌሎችን ማለት ነው አልሰማውም እዛ ላይ። አሁን ገና ተሱ ቮይስ ስለሚደራረብ ኢትስ ፋይን። እሺ አሁን ወደሚቀጥለው ጉዳይ እንሂድ። መሲ አልመጣችም እስካሁን። እሷን ነበር እየጠበቅን የነበረው። ስለ ሀምዲና አይታ አብሮን ሄዷል አልሄደም የምትለው ሁለተኛው ጉዳይ ጨርሰን ከዛ እንቀጥላለን። ሀቡዬ ማስታወሻ እንድትይዥ በዛው የስልኳ ነገር ማጋ እንዳለ እንዳትረሻት። እሺ እሷን አስመረሻ ያዝባት። የልጅቷ ስልክ ማጋ ነው የሚያለው እሷን። በጣም ጥሩ። የገጠር ልጅ የልጅቷ ስልክ ማን ጋር ነው ያለው? ትናንት ያልከኝ ማን ጋር ነበረ? ነገሰጋ ነገሰጋ። ፓስፖርቷስ ያለው ነገሰጋ አይደል?
ምናልባት ነገሰ ጋር ያለው ግንኙነት የገጠር ልጅ ዘመድ ናቸው የተባለ ነው። ወር ደግሞ ያለህ ግንኙነት ከሌለ ደውለህ ሊመጣ ይችላል ወይ አንተ ልታናግረው ትችላለህ ስለ ስልኩ ጉዳይ። ነገሰ ጋር እኮ ስደውል እኔ እኮ ቅድም ተናገርኩ። ስደውል ፋጡማ አብደላ የምትባል ልጅ ያው ሪከርድ አድርጊያታለሁ። ስደውል እሱ ይደውል ብዬ ነው። ሌላ ስልክ ካለ ለእኔ ከሰጠከኝ ውጭ ስልክ ካለ ደውለክ ነገሰን ብጠራው። ለምን እኔ የነገሰ ነው ብለህ በሰጠኸኝ ስልክ ደውዬ ጠዋት ከእንቅልፌ እንደተነሳው ከሰዓት አካባቢ ከእንቅልፌ እንደተነሳው ስደውል የማን ስልክ እንደሆነ አውቀሻል አለችኝ። ሪከርዱን ማሰማት ትችላለህ። ቆይ ታሰማችሁ። በመረጃና በማስረጃ አይደል ሁሉ ነገር። ከዛ እኔ ነገሰን ፈልጌ ነበር፣ የገጠር ልጅ ነው የነገሰ ስልክ ነው ብሎ የሰጠኝ ስላት አይደለም እኔ ፋጡማ አብደላ እባላለሁ ብላ ዘጋችብኝ። አንዴ ቆይ ልክፈት። የነገሰ ስልክ ነው አይደል? የነገሰ ስልክ ነው አይደል? ነገሰን ማግኘት ፈልጌ ነበር። ስልኩን የማን እንደሆነ አውቀሻል? ነገሰ የገጠር ልጅ ነው የሰጠኝ። የነገሰ ስልክ አይደል? ስልኩ እኮ የፋጡማ ስልክ ነው። ማናት ፋጡማ? ፋጡማ አብደላ አላውቃትም። እኔ የነገሰ ነው ብሎ ነው የገጠር ልጅ የሰጠኝ። ነገሰን ታውቂዋለሽ? ሀሎ 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 ዘጋችብኝ። ያወራነው 44 ሰከንድ ነው እና ፋጡማ አብደላ እባላለሁኝ። ይሄ የነገሰ ማን ነው? ነገሰን ታውቂዋለሽ ስላት አልመለሰችልኝም። እስቲ ያኔ ስልክ ላይም ደግሞ ደውሉ። ሀቡ አቤት። ስልኩ ይቅርታ ስልኩ የነገሰ ነው። እኔም ልኬልሻለሁ አይደል? ካገኘሁት መረጃ። ስለዚህ ምንም የሚያጠራጥር የሚያሸማ ጉዳይ አይደለም። ባይሆን የገጠር ልጅ ወይንም የገጠር ልጅ ስምህ ሹምዬ ነው? የኔው የምጠይቅህ ነገሰ ጋር እስከ ኢትዮጵያ ድረስ አዲስ አበባ እስከምትገቡ አብራችሁ ነበር የመጣችሁት? አይ አደን ድረስ ነው። አደን ማለት የምን ማለት ነው? እኔ በባህር ሄጄ ነው እነሱ በእንትን ይሉት እስከዛ ድረስ ሀና ካንተም ጋም ከነገሰም ጋር አብራ ነበረች? እዛ ድረስ አይደለች። እሷ ድንበር ነው የተለያየ ነው። ስለዚህ እሷ ከእናንተ ጋር ቀርታ አንተና ነገሰ አብራችሁ መጣችኋል። ይሄ ጉዞ ጀምራችሁ ነበር የተወሰነ አይደል? እሷ ከእናንተ ጋር ቀርታ እንዴ? ብዙ እኮ ነው እኮ ብዙ ሆናችሁ አንድ ላይ ሆናችሁ ሀና ከእናንተ ጋር ቀርታ አንተ እና ነገሰ ሆናችሁ የቀራችሁት አብራችሁ መጣችኋል የተወሰነ አይደል? አዎ። እሺ እንደዛ ከሆነ ስልኳንና ፓስፖርቷን ከአንተ ተመልሶ መቼም ይወስዱ አይደለም። አስቀድሞ መጀመሪያ ተቀብሏት ወይንም ይዞ ስለመጣ ነው አይደል ይዞ ኢትዮጵያ የገባው? አዎ የያዘላት እሱ ነበረ። መጀመሪያም ቦርሷን ከወዲሁ ጀምሮ የያዘላት እሱ ነበረ። ለዛ ነው። ስልኳም ደግሞ ባትሪ ዘግቶ ነበረ። ከዛ በኋላ ላይ ነው ቀኑን ታስታውሰዋለህ? ምናልባት ይኸውልህ እኔ አባቷንም አውርቻቸዋለሁና እሷና እናንተ አብራችሁ ሄዳችሁበት የመጨረሻው የተለያያችሁበት ቀን በምን ቀን ነው? ኧረ እኔ እንጃ ቀኑን አላስታውስም። ለምን መሰለ እንደዚህ ልለ የፈለኩት አባቷን ሰፊ ሰዓት ወስደን አውርተናቸው ነበርና ጥር 9 ደውላ አውርታቸው ጥር 10 መሞቷ ነው የተነገራቸውና እንዴት በአንድ ቀን ልዩነት ውስጥ ይሄን ያህል እንትን ሊል ቻለ የሚል ጥያቄ ስለፈጠረብኝ ነው አንተን ለመጠ እንትን ያልኩ። አንድ ስልኳን በእናንተ ቲም ነው
ይዛችሁ እንትን የመጣችሁት አይደል? ግን በአንድ ቀን በፊት ደግሞ ደውሎ አውርተዋቸዋልና ይህን ነገር አንዴ ልታጠራልን ትችላለህ? እኮ አይ ቀኑን እኮ እኔ ቀን ስለማላውቅ ነው እኮ አሁን እኔ እዚህ ራሱ ቀን ዛሬ ማክሰኞ ሮብ አላውቅም እንኳን አይደል ቀን ማለት ነው። እሺ ቀኑን ካላወቅክ እኔ ተስፍዬ አንድ ነገር ለመርዳት ነው። ይቅርታ ጃንዋሪ 19 ላይ እሱ ቪዲዮ ፖስት አድርጓል። ቪዲዮ ፖስት ዋን ሰከንድ ፕሊዝ። ጃንዋሪ 19 ቪዲዮ ፖስቷል እና ያንን ቪዲዮ ሀና አለችበት፣ በህይወት ነበረች ጃንዋሪ 19። ይሄ ቪዲዮ መቼ ነው የተቀረጸው ብዬ ጠይቄው ከአንድ ቀን በፊት አለኝ። ከአንድ ቀን በፊት ከሆነ ጃንዋሪ 18 ማለት ነው። ጃንዋሪ 18 ማለት ደግሞ በኢትዮጵያ ጥር ዋን ሰከንድ ሲጋጽፋለ በኢትዮጵያ ጃንዋሪ 18 ማለት በኢትዮጵያ ጥር 10 ነው። ለመጨረሻ ጊዜ አንተና ሀና የተለያያችሁት መቼ ነው ስለው ይሄ ቪዲዮ የተቀረጸ ቀን አለኝ። ቪዲዮ የተቀረጸው ጃንዋሪ 19 ነው። ቪዲዮ የተፖሰተው 19 ነው። የተቀረጸው ደግሞ ከአንድ ቀን በፊት ነው ብሏል። ከአንድ ቀን በፊት ማለት ደግሞ ጃንዋሪ 18 ነው። ጃንዋሪ 18 ጠዋት ተለያይተው ኦኬ፣ ከሰዓት ነው ሞተች አሉ እንደላሉ ማለት ጥምቀት ዋዜማ ማለት ነው እና በማግስቱ ጥምቀት ለመሆን አንድ ቀን ዋዜማው ላይ ነው ይሄም መርዶ የነገሩኝ። ከዛ በፊት ደግሞ አንድ ቀን በፊት ደግሞ ደውላ አውርቻታለሁ የሚል አይነት ነገር ነው ያሉኝ። ምናልባት ሹምዬ በዚህ ላይ አንድ ደግሞ መጠይቅህ ምን ያህል ቀን ነው ከእሷ ጋር አብራችሁ ጉዞ ያደረጋችሁት? እንግዲህ ከጅዳ ጀምሮ ነው አብረን የተጓዘው እኮ። ስንት ቀን? አንድ ቀን አድረናል ሳቢያ ላይ፣ ሁለት ቀን ሳቢያ ደግሞ እንደዚሁ ወደ 9 ሰዓት ላይ ተጭነን መሽቶብን አድረን ጠዋት ሄደን እንደገና ደግሞ ትንሽ መንገድ ሄደን ካድን በኋላ ለሊቱ ደግሞ እንደዚሁ መንገድ ሄደናል። ከዛ ውጪ ብዙ ቀን ነው ማለት ነው። ቢያንስ 3-4 ቀን 5 ቀን አካባቢ ይሆናል ማለት ነው አይደል? እንደምትለን 4 ቀን እንደዛ ያድረናል። ከእንተቢያ የሚባለው ቦታ ላይ ያድረናል። እዛ ማደር ነው 2 ቀን ይሁን 1 ቀን ይሁን ነው። አሁን እዛ ጋር አድረናል። አሁን እዛም ቢትል አደረ ማለት ነው። እነዚህኞቹን ጓደኞችን ያገኘንበት ቦታ ላይ ኢትዮጵያ መተህ ምን ያህል ጊዜ ቆይተሃል? ኢትዮጵያ ተቀምጫለሁ። ምን ያህል ጊዜ? ኢትዮጵያ እንደውም ከገባ ነው በ20 ቀናችን ነው፣ በ22ኛ ቀናችን ነው ኢትዮጵያ ድረስ እኮ። ምን ያህል ጊዜ? አዲስ አበባ ላይ የአንድ ወር ቤት ኪራይ ከውጪ ደግሞ በቃ በአጠቃላይ ከዚህ ሄጄ እናስተመለስበት 2 ወር ቢሆን ነው። ቤተሰቦቿ ሊያገኙህ በጣም ይፈልጉ ነበር። ምናልባት የአንድ አካባቢ ልጆች ሆናችሁ የአካባቢ ይሄን ልጅ ከአንተ አጠገብ ቀርታ ወደኋላ በዛ ላይ ሙታለች ብለህ ቪዲዮ ሰርተህ ቤተሰቦቿ ይሄ መርዶ ተነግሯቸው ቢያንስ እንኳን እንደው ለማጽናናትም ቤተሰቦቿ ለማናገር ምን ያህል ሞክርሃል? እነሱስ አንተን ሲፈልጉ አንተም ለማግኘትስ ምን ያህል ፈቃደኛ ሆነሃል? እስቲ ይሄንንም በዛው ነገረኝ። እነሱ ፈልገውኝ ቢሆን ጃይዝ ነኝ እኔ ተመረው እንጂ እምቢ ብዬም አላውቅም። ላገኘት ይለኝ ምን ያደርገው? አግኝታቸው ታውቃለህ? አግኝቻችሁም? እኔ እኮ አላውቃቸውም ቤተሰቦቹን። እሷንም እኮ እዚህ ነው ያወቅኳት።
እነሱ ግን ያውቁሃል። የእናትህንም ስም ሁላ እንትኑ በሉ ምንትኖችንም ቤት ድረስም ሁላ መጥተው ነበረ። ያው አንተ ለማግኘት ፈቃደኛ ወይንም ቢዚ ሆነ ካልሆነ በስተቀር እኮ አይ እምቢ ብሎናል ደግሞ የሚል ማስረጃ ካለ ደግሞ መጠየቅ ትችላለህ። እምቢ ብዬ ከሆነ ማለት ነው ወንድም። ይቅርታ የገጠር ልጅ ማለት ለቅሶ ለመድረስ እንኳን ኢትዮጵያ ከገባ ካይቀር ሀዘን ሞታለች ብለሃቸዋል። ስለዚህ ለቅሶ ልደርሳቸው አልሄድክም ቤተሰቦቿ ቤት? ከኔ ነው የተቋረጠው ወይስ እናንተ? እስቲ የሱ ነው አይደል? እኔ እንጃ። አይ ቲንክ የገጠር ልጅ ጋር መሰለኝ። ማለት እኔ በአንተ ቦታ ቡና ብሬ የሄድኩት ሰው መንገድ ላይ ህይወቱ ካለፈ ኢትዮጵያ ስደርስ ቤተሰቦቹ ጋር ለቅሶ ለመድረስ ሰውኛ ማለት ነው ማንኛውም ኢትዮጵያዊ እንደሚያደርገው ለቅሶ ለመድረስ ሄድ ነበር እና ሄደክ ነበር ቤተሰቦቿ ጋር? እኔ አላውቃቸውም እኮ አልኩሽ ቤተሰቦች። ያው ባላቃቸውም አልፈልግም። በዛ ላይ ደግሞ እንደዛ ነገር በፈራ ልጅ ነኝ፣ ህፃን ልጅ ነኝ። ሌላው ምናልባት ሀቡዬ እንደን ለማድረግ ያህል የመጨረሻ ጥያቄ የሚሆነው አብራችሁ 4 ቀን በምትጓዙበት ሰዓት እንደው የህመም ምልክት ወይንም የሆነ ያየባት ነገር ምናምን ነገር ይኖራል እሷ ላይ? እኔ ያየሁት ድካም ነው ያየሁት። ግን ቤተሰብ ጠይቂያቸው ያማት ነበር እንዴ ብያቸው በጠይቃቸው አው ከዚህ በፊት የሆነ እንደሚጥል ነገርና ለሌላዎቹ ግባት እንዳይሆን እኔ እሱም መረጃውን ስላለን አሁን የሚመጣው በስልክ ያው እሱም እዛው አካባቢ ሰው ስለሆነ ማን ነበረ ሹምያ ኃይለማርያም የሚባለውን ትደውይለትና እያብራራ የነበረው ለቤተሰብም እየነገረ የነበረው ኦፍኮርስ ወደ ውጭ ከመውጣቷ በፊት ጸበል ነበረች የሚል ነገር አንስተዋልና ያንን ነው እንደመጣቀሻ እያነሱ ያሉት። ይሄ ከዛም አልፎ ብዙ ጊዜ ቆይታለች አይደል እዛው በስደት ዓለም ውስጥ ድሮ የነበረውን በጉዞ ላይ እኛ አሁን መንገድ ላይ ጥሏት ስላላየን እንደዛ አይነት ጥያቄ የጠየቅኩት ቤተሰቦቿን ስጠይቃቸው ነው። እነሱ ራሳቸው ናቸው የነገሩኝ። በሜሴንጀርም እንደሚያወሩ ተናግረሃል። እንዴት አታውቃት? ቪዲዮ ቢከፍት አማራጭ ነው። ልጅቱ ጋር በሜሴንጀርም የሚያወሩ ነበር። በማን ወቅት ከማን ጋር በሜሴንጀር የሚያወሩት? ከማን ጋር ነበር? ልጅቷ ጋር ከሃኒ ጋር። ኦኬ ቪዲዮ ቢከፍት የተመረጠ ነው። እሱ ሲምባሲ አልጨረስኩም እንዴ ለማለት የጠየቀችኝ ነው እንጂ ሌላ ነገር ያወራነው ነገር የለም። የገጠር ልጅ ቪዲዮ ልታበራ ትችላለህ እባክህ? እሺ መሲ መጣለች። ዝም አትበል ሀዊ ምሪው መሲ መጣለች። እሺ አዎ፣ እኔ ጥያቄው ስላልተመለሰልኝ ነው። ማለት በእኛ በኢትዮጵያውያን ባህል አይደለም አብሮን መንገድ የተጓዘ ሰው አልመለሰልኝም። በቂ አይደለም ለእኔ መልሱ። ከይቅርታ ጋር አብሮን የተጓዘ የስደት ጓደኛችን ቀርቶ ድንኳን ስናይ እንኳን መንገድ ላይ ገብተን ነፍስ ይማር እንላለን እና እውነት መሞቷን ካመንክበትና እንዴት ቤተሰቦቿ ጋር ሄደክ ፈጣሪ አጽናቸው አላልካቸውም? እንዴት አልሄድክም? እንዴት ለምን አይናቸውን አላየህም ቤተሰቦቿ ጋር? ይሄ ነበር የኔ ጥያቄ። ማለት እኔ ብሆን ስለማደርገው ማለት ነው። ለምንድን ነው ቪዲዮ የጠፋኸው? እየበላሁ ስለሆነ ነው እንዴ። ታዲያ እንዴት ነው? እሺ በጨርስ። ትናንትና ቁጭ ብዬ አደርኩ። እሺ ችግር የለውም። በልተህ ስትጨርስ ኢትስ ፋይን፣ ችግር የለውም። በልተህ ስትጨርስ ታበራለህ። ምንም ችግር የለውም። ይሄ እንትን አይለንም፣
አጋጫል። እሺ ሁለተኛ ጥያቄ ነገሰ ላንተ ምንህ ነው? ዝምድና አላችሁ? ያጎቴ ልጅ ነው። ነገሰ ላንተ ያጎተክ ልጅ ነው። ኦኬ ጥሩ። ታዲያ ያጎተክ ልጅ ለምንድን ነው ስልክ ስደውል ዛሬ ፋጡባ በምትባል ሰው ያስነሳው? ለምን? እኔ ምን አውቃለሁ ታዲያ እሱን። አሁን ፋጡማን ታውቃለህ? ስልክ ራሱ ከማንም ጋር አላወራም። ገባኝ። አንተን ብሌም እያል አንተን እየወቀስኩ አይደለም። ፋጡማን ታውቃታለህ? ሚስቱ ናት፣ እህቱ ናት፣ ምኑ ናት ፋጡማ? ነገሰን ታውቂዋለሽ ስላት ጆሮዬ ላይ ዘጋችሁ። የማን ስልክ እንደሆነ ታውቂያለሽ አለችኝ። እኔ የነገሰ ነው ብሎ የገጠር ልጅ ሰጠኝ ስላት እኔ ፋጡማ አብደላ እባላለሁ፣ ይሄ ስልክ የፋጡማ አብደላ ነው አለችኝ። ሪከርድ አድርጌያለሁ፣ ማስረጃ አሰምቻለሁ ቮይሱን። ምንድነው ለምንድን ነው ይሄንን ያደረገው? ያጎተክ ልጅ ከሆነ ለምንድን ነው? ወይ አንተ አሁን ልደውልለት ትችላለህ እንዴ? ስልኩ እኮ የሰጠሁሽ እኮ ስልክ 51 የሚለው እኮ ነው መጨረሻው 12። አው በሰጠኸኝ ስልክ ፋጡማን ታውቃታለህ? እንግዲህ ለሱ ምናልባት ገርል ፍሬንዱ ኦር ሚስቱ ትሆናለህ። ኧረ አይደለችም። እኔ ሚስቱ እዛ ሀገር ነኝ። ታዲያ ለምን ሚስቱ ሳውዲ ከሆነች የነገሰን ስልክ ያነሳችው ፋጡማ አብደላ ማን ናት? እኔ በምን አውቃለሁ ታዲያ? ሀቡ አንድ ነገር እዚህ ጋር ደውሎ እኮ የገጠር ልጅ እኮ አሁን ያጎቱን ልጅ እኮ አንዴ ግባ ትፈለጋለህ ብሎ ማጥራት ይችላል። ስልኮ የሀና ስልክ እሱ ጋር ነው ያለው ስለተባለ መጥቶ ያውራ። አይገኝም ከተባለ ነው እንግዲህ ሌላ ችግር የሚሆነው። በስልክ በምንም በኩል ደውሎ ናና መምጣት አለበት ያኛው። ቤተሰቦቿን ንብረቷን ይፈልጋሉ፣ ስልኳንና ፓስፖርቷን። ስለዚህ ስልኳንና ፓስፖርቷ አሳጋ ነው ይምጣና ነገሰ ስልኳንና ፓስፖርቷን። ሀቡ አንድ የምትጠይቅልኝ የሀኒን ፎቶ እየለጠፉ ሀዘናቸውን የሚገልጹ ሰዎችን ሙታለች ምንድነው በሞተ ሰው እንትን የምትሉት ብለህ ለምን ቪዲዮ ሰራ? እነዛን የሀኒን ፎቶ የሚለጥፉትና ስለሞቷ ሀዘናቸውን የሚገልጹ ሰዎችን ሲያሸማቅ ነበር ብዬ ነው ቪዲዮ ሰርተው። መሞቷ ምን ያክል እርግጠኛ ነው? አታቀሳስር ወንድሜ። እኔ ስም ጠቅሻ አይደለም የሰራሁት። ለምንድን ነው በሞተ ሰው ላይ እኔ የሰራሁት ደግሞ አሁን በቅርብ ነው። ምን ሲሉ ነው? ምን ሲሉ ነው በሞተ ሰው ላይ ምን አትበሉ ያልከው? አንድ ሰው ቪዲዮ ሲሰራ፣ አንድ ሰው በሞተ ቪዲዮ ላይ 5-6 ቪዲዮ ሲሰራ ቤተሰብ ያን እያየ ያለቅሳል። ገባሽ አይደለ? ስክሮል ስታደርጊ አንቺ ዘመድሽ እየተለቀሰ ወይም እንትን እየተባለበት ስታይ ታለቅሻለሽ። ስታይ ፎቶ ለመሞቷ ምን ያክል እርግጠኛ ሆነ ነው ታዲያ እንደዚህ ልትይሻለሽ? እኔ እኮ ስለሱ አይደለም እኮ ያወራሁት ብራዘር። ኖ አይደለም ማለቴ በሞተ ሰው በቃ የሞተን ሰው 80 ጊዜ አትፖስቱ ነው አይደለ? ቤተሰቦቿ ሀዘን አታብዙባቸው። የሞተን ሰው ኦኬ። ያ ማለት አዎ፣ ጥያቄው ያ ማለት ስለመሞቷ እርግጠኛ ነህ ማለት ነው እኮ ነው እያለክ ያለው። ሰያ ምን ነው ከሷ ጋር ምን ያገናኘዋል ታዲያ? ለሌላ ሰው ነበር የሰራከው? ምን አልከኝ? አዎ ለሐሙድ አሁን በጣም ብዙ ሰው ነበር እንትን ሲል የነበረው። ገባሽ አይደለ? ግን ከሱ ጋር የነበሩ ልጆች ለነሱ አሁን አንድ ሰው የጮህላቸው የለም። ለምን ሞቱ? ሐሙድ ስለመሞቱ እኮ ተረጋግጧል። አስክሬኑ ተገኝቷል አይደል? ኦሬዲ ስለመሞቱ የተረጋገጠ ነው የሰራው። ሀቡ ለሷ ነው የሰራው። ምንም ሁሉም ሰው አይቷል። ለሷ ነው የሰራው። ስለዚህ ምን ያክል በመሞቱ እርግጠኛ ነው? አይደለም ለማያያዝ ወይም ነገር እንትን አትበል ብራዘር። እንዴ ሰውዬ ምን ሆነ ነው? አልገባኝም። ችግር አለብህ እንዴ ከኔ ጋር? ፐርሰናል አታርገው የገጠር ልጅ እባክህ። ሁላችንም አይ አይደለም እየሳቀ በጎን ለምንድን ነው በሰሞራ ላይ ለምን ተጫወተ? አስገቢው ሳርዬ የገጠር ልጅ ሰያ ምንም አይነት ትርፍ ነገር አልተናገረም። ወንድሜ እባክህ አዳምጠኝ። ሰያ ምንም ትርፍ ነገር አልተናገረክም። ዋን ሰከንድ እዚህ ጋር ይኸውልህ እዚህ ጋር ምንም አይነት ትርፍ ነገር አልተናገረክም። እንዲናገርክም አልፈቅድም። ማንንም አንተም ሰያን ዲስሪስፔክት እንድታደርገው አልፈቅድልህም። ምክንያቱም እሱ እዚህ ጋር ጥያቄ ጠየቀክ እንጂ ቢስቅ ቢያሽሟጥጥ መብቱ ነው። አንተን ግን
ስምህን ጠርቶ የሆነ ነገር ሲናገርክ እኔ ያስቆመዋለሁ። እኔም አልፈቅድለትም በቤቴ። እና ለምንድን ነው ታዲያ ወደ እሷ ጋር የሚያያይዘው ነገሮችን ቪዲዮዎችን ይኸውልህ ዝም ብዬ ለቀቁት ቪዲዮ ከእሷ ጋር የሚያያይዘው ለምንድን ነው? አዳምጠኝ። ይኸውልህ አንተ የሚሰማክ ስሜት እኔ ተረድቼ ካለው አንተ ያሰብከው እኔን ጠርጥረውኛል፣ እኔን ፈርደውብኛል ብለክ ነው ያሰብከው። ከዛ ስሜት ውጣና ነፃነት እንዲሰማክ ፈልጋለሁ። ከዛ ስሜት ወጥተህ አንተም እኛም እዚህ ጋር ያለነው ለእህታችን ፍትህ ለመጠየቅ ነው። ሁላችንም አላማችን አንድ ነው። አላማክ ከኛ ጋር አንድ ሆነ። ቢሆንማ እኮ ስለኔ ህይወት ማጣራት አያስፈልግም ነበር እኮ። ለዛ ቢሆን ማን አጣራ? እድሜህን ጠየቁ። አልፈታህን ጠየቁ። አስገድልሃለሁ፣ አሳግትሃለሁ እያለ ነበር። እኔ ቤት ሲደረግ ነው እኔን መጠየቅ የምችለው። የገጠር ልጅ እሱ ነገር እኔ ቤት ከተደረገ እኔን ጠይቀኝ። እኔ ቤት ግን እዚህ ጋር ማንም ፐርሰናል ስለመልክ፣ ስለ እድሜክ፣ ስለ ቁመትክ ነው ያለው። ስለዚህ እሱን በራሱ ቤት ጠይቋ በተባልክበት ቦታ ላይ እኔ ኃላፊነቴ እኔ ቤት መጥቶ ክብሩ ለተነካ ሰው ኃላፊነት ወስዳለሁ። ማንም ሰው ዲስሪስፔክት ማንንም እንዲያደርግ በቤቴ አልፈቅድም። ለራሴ ክብር ስላለኝ ሰዎችን አከብራለሁ። በጣም በክብር በጣም በትህትና ነው እያናገርኩ ያለሁት። እስካሁን ድረስ አንተ ብቻ ነህ ህግ እየጣስክ ደጋግመክ ሚውት እያበራክ ደጋግመክ ያልተባልከውን በሌላ እየተረጎምክ ያለው። አሁን እዚህ ጋር ሊስቅ መብቱ ነው። እኔ ነኝ እየቀረብኩ ያለሁት። ለምን ሌሎችን አታመጧቸውም? ለአንድ እናመጣቸዋለን። የገጠር ልጅ አንድ ትርፍ ቃል ቢናገር እሺ አዳምጠኝ፣ የገጠር ልጅ አዳምጠኝ። አንድ ትርፍ ቃል ቢናገርክ እኔ ኃላፊነቱን ወስዳለሁ። ምንም አይነት ፐርሰናል ነገር ቢናገርክ ከጉዳዩ ውጪ ስለሌላ ነገር ቢጠይቅክ አስቆመዋለሁ። ማንም ሰው ቢጠይቅክ እዚህ ጋር አላማችን አንተ ማነክ ምንድነክ አይደለም። አላማችን እህታችን ሀና ናት። የሁላችንም አላማ አንድ አይነት ከሆነ ሁላችንም በመልካምነት በቅንነት የምንጠየቀውን በመመለስ አንተ ቀድመህ ቆጣ ቆጣ እያልክ ሰው እንዳይጠይቅህ መንገድ እየዘጋህ ነው። ይሄ ደግሞ ችግር ሲኖር ነው። አንድ ሰው መጠየቅ ካልፈለገ ብዙ ከተጠየቁኝ የሆነ ነገር ይፈነዳል፣ የሆነ ነገር ይወጣል ብሎ አዳምጠኝ፣ የገጠር ልጅ አዳምጠኝ። አንድ ሰው መጠየቅ ካልፈለገ የሆነ ነገር ሲጠየቅ ቶሎ ግንፍል የሚል ከሆነ የሆነ ከኋላ የደበቀው ነገር አለ። ብዙ ከተጠየቅኩኝ ያ ነገር ይወጣብኛል ብሎ የሚፈራ ሰው ነው። አንተ ንጹህ ሰው ከሆንክ ምንም የምትፈራው ነገር ከሌለ እባክህ አትቆጣ። በጣም በትህትና ነው። ባህሪ አይደለም። ምኑ ነው ባህሪ? ያለው በቃ በሰው ሙድ የሚይዝ ሰው ሙድ በቃ ደስ አይለኝም። እኔ ለራሴ በጣም ጥሩ ሙድ እየያዘብህ ከሆነ ስክሪን ካደርገውና ቤትህን ከፍተህ ትረግጠዋለህ። ይኸውልህ ሙድ ያዘብኝ ብለህ ካሰብክ ለምን እኔ እንደዛ አይነት ልጅ አይደለሁም። የበታችነት ስሜት አለብህ። አሁን እሱ ስልክ እያወራ በሌላ ነገር ቢሆንስ የሚስቀው እንዴ? ለምን ይስቃል ነው? አልገባኝም። እኔ አሁን መቻልኩ ይሄንን ታዲያ ሙድ የሚይዝብኝ ሳይመቸኝ የሚያልቀው እዚህ ጋር ሙድ እንዲይዝብህ ካልፈቅድለትም የገጠር ልጅ አቡ የገጠር ልጅ ወይንም ሹሙዬ እንካ ሰማይ ሹሙዬ በአንተ ሙድ ከሚያዘው እንደው ስሟን አልጠቀስኩም እኮ አላልኩም ስትል ምን ተባልክ? ተው ነው አይደል? እኔ ይኸውልህ በማስረጃና በመረጃ ነው። ቪዲዮ ላጥፋ እንዴ? ኖ እንዳታጠፋ። ዋን ሰከንድ። ይኸውልህ የገጠር ልጅ ለእሷ አይደለም የሰራሁት ስትል ያን ፓርት ዘለን ነው። ምክንያቱም ስሟን ጠርተህ እስካልሰራህ ድረስ ለእሷ አይደለም ካልክ የሚከራከርክ የለም። ኦኬ ካም ዳውን። ሌላ ደግሞ አሁን እኔ በሞተ ሰው የሰራሁት ቪዲዮ ለእሷ አይደለም አልክና ከዛ ደግሞ እዛ ጋር ደግሞ ለቤተሰቦቿ እያለቀሰች ስትፖሰት ስትል ላይክ ክላሽ ያደርጋል፣ ይጋጫል። ሶ የትኛውን ትመርጣለህ? ለእሷ አይደለም የሰራከው ለሌሎች ለሚሞቱ ሰዎች የሰራከው ያንን ቪዲዮ የሞተ ሰው አትፖስቱ ብለህ ያልከው እንደዛ ነው ያልኩት። ለምን በሞተ ሰው ይፖታችሁ ቤተሰብ ትለቅሳላችሁ ነው ያልኩት እንጂ ሌላ ምንም ያልኩት የለም። ምንም ነገር የተናገርኩትም ነገር የለም። ጥሩ ኦኬ። ለእሷ አይደለም ብለካል። ለእሷ አይደለም ብለን እንይዘዋለን ይሄንን። እሺ የእንትና የነገሰን ያጎት ልጅነት ከመጀመሪያው ተናግረሃል። ነገሰ ያጎትክ ልጅ እንደሆነ አዎ ያውቃሉ። ጥሩ እሺ። ሌሎቹ አብረውክ የተጓዙ ሰዎች ለምንድን ነው የማይመጡት? ለምን ተደበቁ? ለምን ነገሰ ፋጡማ አብደላ በምትባል ልጅ ስልኩን አነሳ? ለምንድን ነው አሊ ቮይስ አረገለት አንድ ራይት ብቻ የሆኑ? ለምንድን ነው ሁሉም የሸሹት? ታዲያ አሁን ይሄ እሺ ከኔ ህይወት ጋር ምን ያገናኛልሽ እኮ? ለምን አይቀርቡም ነው? ጓደኞችክ ናቸው፣ የስደት ጓደኞች አይደለ? እኔ አሁን ስልካቸውን በግድ ፈልጌ ስልካቸውን ፈልገህ አምጥተህ እንጂ እኮ ይገርህ አትዋሙ ሁላችን። የገጠር ልጅ ለምን እኔ ረጋ ብዬ እንደማወራ ከረጋ ብለህ አታወራ?
በጣም አመሰግናለሁ ስልካቸውን አፈላልገ ስለሰጠኝ። ግን አንድ ሰው ቁጥራቸውን ሰጥቶኝ ግን ልደርስላቸው ካልቻልኩ የማይሰራ ከሆነ ቁጥሩ ሲደወል የማይሰራ ከሆነ እንደገና ደግሞ ዋትሳፓቸውን ከዘጉ የሰራው ቁጥር ደግሞ የነገሰ ቁጥር የእሱ ብቻ ደግሞ ቢሰራ 2 ቁጥር ነው የሰራው። አክቹዋሊ ከሰጠከኝ ቁጥሮች ውስጥ የነገሰ ቁጥር ደግሞ በፋጡማ አብደላ የምትባል ልጅ አስነስቶ ይሄ ስልክ የሚባል ሰው አይደለም፣ ነገሰ ብላ እንኳን ስም መጥራት ፈራች። የሚባል ሰው አይደለም የፋጡማ አብደላ ነው አለች። እኔ ደግሞ በኋላ እናንተ ሁሉን ነገር መረጃ ስለሚይዝ ሪከርድ አድርግ እያረኩ ነው የደወልኩላት። ኦኬ እንደዛ አለች። እንትና ደግሞ ማነው ስሙ እዚህ ጋር ስሙን ጽፎ ያለው ያላነሳው ብደውል ወደ 23 ጊዜ ይሆናል በህይወቴ ሰው ጋር እንደዚህ ደውዬ አላውቅም። እኔ በጣም ለራሴ ክብር አለኝ። ሰው አንዴ ደውዬለት ካላነሳ ደግሜ አልደውልም። ለሱ ግን ለሐቅ ስለሆነ ብዬ 23 ጊዜ ደውዬለታለሁ። ማስረጃ ማቅረብ ትችላለሁ። ሰርኩ የሚባለው ደግሞ 23 ጊዜ ደውዬ አላነሳም። እርሙን ቢሰራ የሱ ስልክ የነገሰ ደግሞ ቢሰራ ፋጡማ አብደላ በምትባል ልጅ አስነሳ። ሌሎቹ እንዳለ ከሰጠከኝ 9 ቁጥሮች ውስጥ 7 ቁጥሮች ውስጥ 5ቱ አይሰሩም፣ 2ቱ ናቸው የሚሰሩት። 2ቱ ደግሞ አንዱ 23 ጊዜ ደውዬ ልታነሳ፣ አንደኛው ደግሞ ፋጡማ አብደላ በምትባል አስነሳ። እነዚህ ሰዎች አብረውኝ የሄዱ ናቸው። እነሱም ይጠየቁልኝ፣ እነሱም ወጥተው ይናገሩ ብለህ የሰጠኸኝ ቁጥር ልደርስባቸው ካልቻልኩኝ ምንድን ነው መፍትሄው ብለህ ታስባለህ አንተ? አሁንም እየፈረግኩብህ አይደለም። እሺ እኮ እዚሁ በቅርብ የምታገኙት የገጠር ልጅ አይደለም ነው እንጂ የገጠር ልጅ ነው የሚገኘው በ24 ሰዓት ሙሉ 12 ቀን ነው 13 ቀን እኮ መደዳውን እንዴ እዛም ቤት ስትጠራ ሲሄድ አታስቡም እንዴ? ለኔ ይኸውልሽ እሷን የተመለከተ ቪዲዮ ካልሆነ የሰራው ለምን ቪዲዮውን አጠፋው? በውስቲ ይቅርታ ምን አልከኝ? ሰያ ሶሪ የእሷን ፎቶ የለጠፉትን ሰዎች ነው ያሸማቀቀው። ያ ካልሆነ እንደ ማንኛውም ሰው ከሆነ እንትን ያደረገው ለምን ቪዲዮውን ደበቀው? ቪዲዮውን ደበቀው መረጃና ማስረጃ ከሆነ እሱን ክሰሰኝ። ፍርድ ቤት ሄድን ለምን አጠፋው የፖስተውን ቪዲዮ ብለህ ክሰሰኝ። እዚህ ጋር ሀቡ ልግባ። አንድ ጥያቄ ብቻ ጠይቅ ግባ። የነገሰ የሀያት ስም ማን ነው ፕሊስ? አንዴ የገጠር ልጅ ነገሰ አባቱ ነው። አባትና ሀያት ሙሉ ስሙን ፈልጌ ነው። ግሩም ወልደ ስላሴ ነገሰ ግሩም ወልደ ስላሴ። ግሩም የአባቱ ስም ነው። ወልደ ስላሴ የሀያቱ ስም ነው። አይዋ እሺ ቴንክ ዩ። አሁን ተስፍሽ ቀጥል። ይቅርታ ምናልባት አሁንም ፎከስ የምናደርግበት ታርጌታችንን እንዳንለቅ እንዲሆነ አልሆነ ልጅቷ ጋር የምንደርስበትን ነገር ከመጎተት ውጭ ወደኋላ ነው የሚጎትተን። መጠየቅ የፈለኩት ነገር እስቲ ቀጥታ ደውይለት። አሁን አንቺ ሞክረሽ እዚሁ ጋር ደግሞ ሞክሪላቸው እስኪ። አሁን ይሄ ላጎትየው ልጅ ለተባለውም ደውይለት ቀጥታ፣ ህዝቡም እያየ። በጣም ጥሩ ሀቡ ሀና ስልክ ላይም እንደውላለን አሁኑኑ። ይኸው እኔ ላኩልሽ የቲክቶክ አካውንት በቀደም መጥቶ በቪዲዮ ወጥቶ ምስክርነት የሰጠ ነው። እሱ ከ1 ሰዓት በፊት ሀቡ ቪዲዮ ለቋል። እሺ እዩ በደንብ